ሀይሚዬ መጣች፣ ገሰገሰች፣ ደረሰችለት ለቡቧችን ለሸበላው ማለት ነው። እንዴ እኛ እኮ ያልነው ይሄንን ነው እንዴ። ምንድን ነው ያኔ መሰለ ስንት ህዝቤን አዳሜን ያስናቀ ፍቅር እንዴት ነው? እኔ አሁን በኮላብ ሳያቸው እኮ በጣም ነው ልቤ የተሰበረ፣ አዘንኩኝ። እንዴ የሀይሚና የብሩኬ ነገር በቃ ኮላብ ሊሆን ነው ከዚህ በኋላ ብዬ ማለት ነውና ነገር ግን ተመስገን የምን ኮላ ብሎ ፈጣሪያችን እንግዲህ ያው ወደ አንድ ጠቅለል አድርጓቸዋል ከዚህ በኋላ ማለት ነው። አሁን ምን እንደሚፈጠር ሳላቅ ብዙ ባላወራ ጥሩ ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛልኝ። እንግዲህ እንደሰማችኋቸው ናቲ ምናምን ብሩኬ ገጭጓ ሊልም ይችላል አይታወቅም። ስለዚህ ሴት ልጅ ብልሃተኛ ናት፣ በብልሃት ያዡ፣ አንቺም ገጭጓ እንዳትይ እያለ እየመከራትም ነበረ። ከዛ ሀይሚ ደግሞ እኔም እኮ እናድዳለሁ ሴት ከመሆኔ አንጻር ምናምን አለች ማለት ነው። አይ ሀይሚዬ እንግዲህ ይኸውልሽ አሁን መተሻል አይደለ? ንዴቱን ወደኋላ ታየው ነግሬሻለሁ። ከመጣሽ አይቀር በቃ ዝም ሳይለንት ነው መሆን ያለብሽ ማለት ነው። አሁን ነገሮች እስቲ ስተካከሉ ሲጀመር ብሩኬ አሁን ገጭጓ የሚልበት ምንም ምክንያት የለም። ባለፈው እንደዛ ወንድሜ የኔ አባት ስብር ብሎ ነይልኝ ቅመሜ ነይልኝ ናፍቀሽኛል ሲል እኮ እንዴት እንዳሳዘነኝ። ግን ከአንድ ቤቱ ናችሁ ነው የምትነፋፈቁት ማለት ነው። አረ ተው ግን ቤተሰቦች ማለት ነው። ይኸውላችሁ ሰሞኑን እየተወራ ያለው ከአንድ ቤት ነው ያሉት እየተባለ ነው እንግዲህ። ከዛ የሆነ ካሜራ ገጥሞባቸዋል መሰለኝ ከቤታቸው ላይ። እኔ ምን አውቃለሁ? ከቤታቸው ላይ ካሜራ ገጥሞ ነው እንዴ? ከአንድ ክላስ ነው ሀይሚ ከአንድ ክላስ፣ ብሩኬ ደግሞ ሶፋው ላይ ሆነው ነው የሚያወሩት እያሉ ነው። ነገር እኮ ይመስላል ተፈጣጠን እንጂ አሁን ሀይሚዬ 2 ዓመት ያለችው በአንድ ቀን ሰርዛው ዱብ አለች። አዲስ አበባ ዱብ እኮ ነው እንዴ። እኔ እኮ ብያለሁ ሀይሚዬ ታምር መሆን አለብሽ ለእኛ መተሽ አስደምሜን ስል ይኸው ባንዴ ነው የተደመምኩት እኮ እኔ ቦሌ ሳያት ማለት ነው። ተደምሜ እንደፈዝዤ ነው የቀረውት። ሀይሚዬ እንግዲህ የተነሳሽበት ፍሮሙን ባናቀውም ማለት ነው። ያው ፍሮም ከሀይሚና ከብሩኬ ቤት ሊሆንም ይችላል የትም ማለት ነው። ዌልካም ቱ አዲስ አበባ፣ ዌልካም ቱ ቡቡዬ ቤተሰቦቼ ማለት ነው። እኔ ራሴ በማወራው ወሬ እንደምስቅ ታውቃላችሁ ግን ከምሬ ነው። እኔ ከእናንተ ምን ደብቃለሁ? እንደዛ ነኝ። እና ምንድን ነው በመምጣቷ ደስ ብሎኛል እውነት ለመናገር። አሁን ደግሞ የጨነቀኝ ነገር ብሩኬ እንዴ ነው በምን መልኩ ነው ሰርፕራይዝ የሚደረገው ነው? አሁን ብሩክዬ ቡቧችን ማለት ነው ያ ብርድ ዝናብ አይደል? አሁን አዲስ አበባ ዝናብ ነው እና ብርድ ልብሱን እንዲህ ከነብነብ ብሎ ማለት ነው ሸፈንፈን ብሎ ማንም አያየውም። ለጥ ብሎ የትዝታ ሙዚቃ ከፍቶላችሁ በቃ የሀይሚዬን ፎቶ እያየ ለምን ሀይሚዬ እንዴት በዚህ በክረምት በዚህ በበጋ እንዴት ጥልሽን ትሄጃለሽ እያለ አሁን ልቡ ይሆን እንዴት ነው ታውቃላችሁ። ሰው ወዳችሁ ስትለዩ ማለት ነው ህመሙ ከባድ ነው። በዛ ስሜት ውስጥ ነው ሀይሚዬን እያሰበ ነው ያለው እና ሰርፕራይዝ ሊደረግ ነው። ሪያክሽኑ ግን ምን ይሆን ብሩኬ ማለት ነው። ጎዳናው መንገድ አንድም የሚጠላ ያመጣል፣ አንድም የሚወደድ ይኸውላችሁ አዘበራረኩትና የብሩኬ ሰሞኑን ሲያዳምጠው የነበረ ሙዚቃ ይሄ ነው። የማዲንጎ ሙዚቃ ነው። ገልበጥ አድርጋችሁ አዳምጡት። እኔ ያልኩትን አይደለም እናንተ ገልብጣችሁ አስተካክላችሁ። በጣም እኔ የምወደው ሙዚቃ ነው። በነገራችን ላይ ሰው የሚወደውንም አስተካክሎ አይልም አይደል? የኔ ነገር እና እናቴ እሱ ተመስጦ በትዝታ ሙዚቃ ሀይሚዬን እያንሰላሰለ እሷ እንደሆነ አዲስ አበባ ድርስ ብላለች። ደግሞ እኮ ማለት ነው ከመምጣቷ የታለ እሱ አለች ማለት ነው። ይሄን ያክል ናፍቆሻል ሀይሚዬ። ግን እንደው በአንድ ቀን የብሩኬ ናፍቀት እንደዚህ ያደረገሽ 2 ዓመት ብትኖሪማ እኔ እንጃ። ይሄ ሰውነቱ አልቆ ነው የምትመጣው ሀይሚዬ። መሬ ነው። ፍቅር ደግሞ በጣም ከባድ ነው። በርቀት በጣም አያስበላችሁም አያስጠጣችሁም ይላሉ ቤተሰብ። እኔ እንደዛ አይደለሁም። እንዲህ የምን ፍቅር ግጥም አድርጌ ነው የምበላው። አልከሳም አልጠቁርም በፍቅር የምሬን ነው። እና ቤተሰቦቼ ማለት ነው ብቻ ደስ ብሎኛል። እኔ እንዳው ትንሽ ልቀልድ ብዬ ነው እንጂ ማለት ነው እውነት ለመናገር አሁን ሀይሚና ብሩኬ አንድ ሊሆኑ ስለሆነ በጣም ደስ ብሎኛል። መለየትም የሌለባቸው ሰዎች ናቸው። ሲጀመር ብዙ ተመክራችሁ ለነገሩ እናንተ መሀል ላይ መጥቶ ይደፈርስባችኋል እኮ የምር እውነት እንዴ ስንት ነገር ተብለው እራሳቸው ስንት ነገር ቃል ገብተው ከዚህ በኋላ እንጣላም ከዚህ በኋላ ሰላም ቪዲዮ ነው የምንመጣ ይሉና በነጋታው ደፈራርሰው እኔ ምን እንደሚገባባቸው አላቅም ድፍርስስ አድርገው ተጣልተው ይመጣሉ። እና በጣም ከባድ ነገር ነው። እና ምንድን ነው
ባለፈው ሀይሚ የተናገረችው ቪዲዮ ላይ ማለት ነው። አሁን ሀይሚና ብሩኬ ከአንድ ቤት ሆነ አልሆኑ ግን እሷ ከተናገረችው ላይ ተግባሩ ላይ አንድ ነገር ማለት ፈልጋለሁ። እናንተ በሰራሁት ቪዲዮ ረስቼ ነው እና ብሩኬ ምንድነው ስለ የሰማኋት ምንም አይነት ነገር ስታደርግ አታማክረኝም፣ ለክኔ እንደ ብቸኛ እኔ በአንተ ውስጥ ምንም አይነት ቦታ እንደሌለኝ እንዲሰማኝ እያደረከኝ ነው ብላለች ማለት ነው። አሁን ይሄ በጣም ትልቅ መልእክት አለው። በነገራችን ላይ ብሩኬ ይሄን የሚያደርገው ሀይሚን ጠልቷት አይደለም፣ ሀይሚን ከምንም ሳይቆጥራት ቀርቶ አይደለም። ግን አንዳንድ ወንዶች እንዴት መሰላችሁ እናንተን የሆነ ስሜታችሁን የሚጎዳ አይመስላቸውም እና ሁሉን ነገር ለግላቸው ማድረግ ይፈልጋሉ። የሆነ ነገር ለግላቸው አድርገው ሚስታቸውን ማስደሰት ነው የሚፈልጉት። እና አሁን ከእዩ አንጻር አይደለም ነግራችሁ፣ ግን በምንም አይነት በሰላምም ይሁን ማለት ነው እሷን ሰላሟን ሄዶ ማይነካ የሆነ እሷን የማያስደብራት ከሆነ ወንዶችዬ እናንተ ደብቃችሁ እንደፈለገ ማድረግ ትችላላችሁ። ማድረግ ያለባችሁን ማለት እሷን የማይነካ ወደ እሷ የማይደርስ ከሆነ የእሷን ስሜት የማይነካ ከሆነ ከዛ ውጭ ግን እሷ ያለችበት ከሆነ አንዳችም ነገር ከሴት ልጅ አይደበቅም፣ ከፍቅረኛችሁ ከሚስታችሁ አይደበቅም። ለምን በኋላ ላይ ማለት ነው ነገር ይመጣባችኋል። ከዛ ከማትወጡበት ችግር ውስጥ ነው የምትገቡት። እና መደበቅ የሚባል ነገር የለም። ምንም ነገር ስታረጉ አማክሯቸው። ትጨነቃለች፣ ትከፋብኛለች በማለት ሁሉን ነገር በውስጣችሁ ቻል አድርጋችሁ ዝም አትበሉ። እኔ ለሁሉም ወንዶች ነው ማለት ነው። እና ብሩኬ ብዙ ጊዜ ሀይሚን አላማክራትም የሆነ ማስጨንቃት ይመስለኛል እያለ ነበር። እንደዛ የሚባል ነገር የለም ብሩኬ። በፍቅር መካከል ሴትም ወንድም አንድ እስከሆነ ድረስ ማለት ነው አስጨነቃትም አላስጨነቃትም እንደውም እንደኔ ስረዳ ማለት ነው እንደኔ ስረዳ ላይክ አሁን የኔ ፍቅረኛ እሱ ተጨንቆ ከሆነ የእሱን ጭንቀት ወደ እኔ አላጋባም ብሎ ዝም የሚለኝ ከሆነ እንደውም በጣም ነው የሚደብረኝ። ሴት ልጅ እንዴት ነው እሱ ሲጨነቅ የእሱን ጭንቀት መካፈል ትፈልጋለች፣ የእሱን ሀሳብ ያለውን ነገር መካፈል ትፈልጋለች። ገባችሁ አይደለ? እና እንደዚህ አይነት ነገሮችን እንዳይኖሩ በግልጽ ነው መነጋገር ያለባችሁ። ግልጸኝነት ከሌለ አላስፈላጊ ነገሮች በህይወታቸው ይከሰታሉ ማለት ነው። እና ያው ሀይሚ እንደዚህ ፊል እንዳደረገችው ማለት ነው ከብዙ ነገሮች የተገለልኩ ይመስለኛል ያለችው ምንም ነገር ስለማያማክራት ይመስለኛል። እኔ ደግሞ ይህን በክፋት አላየውም። ያው እኔ በራሴ አድርጌ እወጣዋለሁ ብሎ ስለሚያስብ ነው እንደዚህ የሚያደርገው ብዬ አስባለሁ። እና ብሩኬ ግን ደግሞ አስፈላጊ አይደለም ባይነኝ። እና ከዚህ በኋላ ያለውን ነገር እየተመካከራችሁ እያወራችሁበት እየተነጋገራችሁ። ሌላኛው ደግሞ ሀይሚን ማለት የምፈልገው ማለት ነው ቤተሰብ አሁን ከሀይሚ ላይ ራሱ የምሬን የምላችሁ ማርያም በጣም ትልቅ የሆነ ችግር አለ። ለምን አትሉኝም? ለምን ካላችሁኝ ሩቁና ነው በቃ የተበደለችውን ነገር ምናምን የምትናገረው። አሁን ለምሳሌ ብሩኬ ከፊቷ ላይ ያለላት አይደለ መናገር የፈለገችውን ነገር አንድም ሳታስቀር ይሄ ከፍቶኛል፣ ይሄ እንደዚህ መሆን የለበትም፣ ይሄኛውን አልፈልግም፣ ያንኛውን እፈልጋለሁ፣ በዚህ መስመር ሂድ፣ እንደዚህ ስታደርግ ነው ደስ የሚለኝ የሚለውን ነገር ለራሷ ለፍቅረኛዋ ቁጭ አድርጋ ዝግዝግ አድርጋ መናገር ማስረዳት። አንዳንድ ሰው የሆነ እንዴት ነው በሽታውን ካልተናገራችሁ ለሐኪም ምንም አይነት ነገር ቢያደርግ ከዚህ ጋር ነው የሚያማችሁ ብሎ ሲጠይቃችሁ መልስ ካልሰጣችሁት ምንም ማድረግ አይችልም አይደል? ስለዚህ በሽታውን ያልተናገረ መድኃኒቱ አይገኝለትም የሚባለው እውነት ነው። እና ሀይሚ የሆነ የከፋሽን ነገር በውስጥሽ ማጠራቀም ሳይሆን ምክንያቱም በውስጥ አጠራቅመ ነው ከዋንጫው ከሞላ በኋላ ለእኛ አቅም የለንም። በቃ የምንችልበት አቅም የለም። እንዴት ነው የሌለ ባህሪ እናመጣለን። ከዛ በኋላ ወደ ንግድ ውስጥ ነው የምንገባው ማለት ነው። ስለዛ የሆነ የከፋሽ ነገር ካለ ማለት ነው ከነገ ወዲያ የሚባል ነገር የለም። ወዲያውኑ በቃ እንደ ፈረንጆች ሆኖ አቦ የመሬን ነው እንደ ፈረንጆች ማለት ነው። አንድም ነገር ደብቀው ማሳደርም አይፈልጉም። እንኳን አይደለም ደብቀው ለአንድ ደቂቃ ራሱ የሆነ ነገር ካዩ ዝም ማለት አይችሉም። በቃ ለዛ ነው ለብዙ ዓመታት አብረው የሚኖሩት። ማርያም እንምላችሁ እና የከፋሽን ነገር ወዲያውኑ መናገር። እንዴ ብሩኬ ይሄን ለምን አደረክ? እኔ እኮ እንደዚህ ይደብረኛል ደስ አይለኝም ብትዩ ብሩኬ ምንም አይነት ነገር መስማት የሚችል ልጅ ነው። በነገራችን ላይ በጣም ጸባየኛ የሆነ ፍቅረኛ ነው ያለሽ። አቆን ስናገር የምሬን ነው። በጣም እኔ አላቅም ወንዶችን የሚያስንቅ ብለው ይሻለኛል ብሩኬን። ምክንያቱም በጣም ብዙ ጊዜ ተጠርጥሮ ብሩኬ ብዙ ነገር ተብሎ ማለት ነው ቤተሰቦቼ በሀቅ የተገኘ እኮ ነው ማርያምን በሀቅ የተገኘ ከማንም ሴት ያልተልከሰከሰ። አሁን ብሩኬ በጣም ብዙ ሴቶች እንደዚህ ይላል፣ ሴቶች ይወዳል፣ ሴቶች ይስማል ይሉታል ከዚህ በፊት። ነገር ግን ማለት ነው እውነቱ ሲወጣ ደግሞ ንጹህ ሆኖ የሚገኘው እሱ ነው።
እና ከዚህ አንፃር ብሩኬ ማለት የነገሩትን የሚሰማ የምሬን ነው መስተካከል የሚችል የሆነ እንደው አስቸጋሪ እንኳን ባህሪ አለው ቢባል ወዲያውኑ ሲነግሩት ያንን ነገር የሚያስተካክል ልጅ ነው ብዬ አስባለሁ። እና ሀይሚዬም ነገሮችን እወቂባቸው ለማለት እፈልጋለሁ። እኔ እንደ እህትነት ነው እንጂ አሁን ከዚህ ጋር ሀይሚ መጥፎ ናት ምናምን ብዬ አይደለም። ግን ደግሞ አንዳንድ ማስተካከል የለባትን ነገሮች ማስተካከል መደበቅ የሌለባትን ነገር ስሜቷ ተጎድቶ ከሆነ መደበቅ የሌለባትን ነገር ባለመደበቅ ግልጸኝነት በቃ ከሁለታችሁ መካከል ግልጸኝነት ያስፈልጋል። ብሩክ የሆነ ነገር ሳይነግርሽ ካደረገ ከዛ ደግሞ አንቺ ለምን ሳይነግረኝ ብለሽ በውስጥሽ መያዝ የለብሽም። ግልጽ አድርገሽ ለምን ሳትነግረኝ እንደዚህ ያደረክ በቃ በግልጸኝነት ማለት ነው። እና ይሄን ካደረጋችሁ ፍቅር እስከ መቃብር ነው የሚሆን ህይወታችሁ ማለት ነው። እና ውድ የጨረቃ ፋሚሊዎች እና ሰብስክራይብ እያደረጋችሁኝ እስኪ ስለ ቻናሌ ነገርኳችሁ እንዴ? ከመጀመሪያው የኔ ነገር ረሳሁት ይሆን አላቅም። ከነገርኳችሁ ነገርኳችሁ፣ ካልነገርኳችሁ ግን ቻናሌ ተበላሽቷል። አሁን ይህን ሰሞን አሰርቸው ነው ማለት ነው፣ አስተካክየው ነው ውዶች፣ እየተስተካክሎልኝ ነው። እና ቻናል ያላችሁ ሰዎች ደግሞ ጥንቃቄ አድርጉ ማለት የሰው ቪዲዮ አታስገቡ። ስትራክ እየተላከ ነው። በጣም ብዙ ችግሮች ከቻናል ላይ እየተፈጠረ ነው። አሁን ደግሞ አዳዲስ በጣም የሚያስጠላ የዩቲዩብ መመሪያዎች መጥተዋል ማለት ነው። ጥንቃቄ አድርጉ። ምንም ቢሆን የለፋችሁበት ቻናል ነው። ዝም ብሎ እንዲጠፋባችሁ አታድርጉ። እንዲያውም ከመሬት ተነስቶ ቻናል እየጠፋ ነው አሁን ላይ ማለት ነው። እና ጥንቃቄ አድርጉ ማለት እፈልጋለሁ። የጨረቃ ፋሚሊ አበረታቱኝ። ባይ ባይ።